ለአንድ ሀገር ኢኮኖሚያዊና ማህበራዊ እድገት አስተማማኝ ሰላም እጅግ አስፈላጊ ነው። ይህንን ሰላም ደግሞ የጥራት ደረጃውን ጠብቀው በተገነቡ ግንባታዎችና በሰለጠነ የሰው ኃይል መደገፍ የዘመኑ የፖሊስ አገልግሎት ዋነኛ መገለጫ ነው። የምስራቁ የሀገራችን ክፍል የሀገራችን የገቢ ወጪ እና የኢኮኖሚ ማዕከል ስለሆነ ይሄ አካባቢ በከፍተኛ የጸጥታ ጥበቃ ስር ማረፍ ያለበት አካባቢ ስለሆነ የኢትዮጵያ ፌዴራል ፖሊስ ድሬዳዋ ማዕከል አድርጎ የሶማሌ ክልልን፣ የሐረሪ ክልልን፣ የኦሮሚያን ምስራቅ ሐረርጌና ምዕራብ ሐረርጌን ባማከለ እንደዚሁ ደግሞ የድሬዳዋ ከተማ አስተዳደርን እና አፋርንም ይሄ ማዕከል ለዚህ አካባቢ ለቀጠናው ትልቅ አስተዋጽኦ ስለሚያደርግ እነዚህ ኤሪያዎች ሰላምና ደህንነት ከሌሎች ጸጥታ አካላት ጋር ከህዝቡ ጋር እንዲያረጋግጥ የተከፈተ ማዕከል ነው። በዘመናዊ መልኩ ተገንብቶ ሰሞኑን የተመረቀው የኢትዮጵያ ፌዴራል ፖሊስ ምስራቅ ፈጥኖ ደራሽ ማዕከልም ይህንን እውነታ በተግባር አረጋግጧል። የፈጥኖ ደራሽ ኃይላችን ለረጅም ጊዜ በዚህ መልኩ ተደራጅቶ የራሱን ኦፊስ ከፍቶ የሚፈለግበትን ኃላፊነትና ግዳጅ እንዲወጣ ብዙ እድል ያልነበረው ግን ደግሞ በኢትዮጵያ የፖሊስ ታሪክ ውስጥ ትልቁን ስፍራ የሚወስደው 1947 ጀምሮ በከፍተኛ ደረጃ የተደራጀና እንደ ሀገር ትላልቅ ኃላፊነቶችን ሲወጣ የነበረው የፈጥኖ ደራሽ ኃይል አሁን በዚህ ሪፎርም በልዩ ሁኔታ ተደራጅቶ ራሱንም በሰው ኃይልም በትጥቅም በተለያዩ ቴክኖሎጂዎችን አብቅቶ ሀገር ላይ በተለይ የሀገራችንን ሰላምና ደህንነት የሚያውኩ የሽብር የጽንፍ ኃይሎችን እየተፋለመ መስዋዕትነት ጭምር እየከፈለ የሀገራችንን ሰላምና ደህንነት ከሌሎች የጸጥታ ኃይሎች ጎን በመሰለፍ ያረጋገጠ ታላቅ ተቋም ስለሆነ እንደዚህ አይነት ማዕከላት የሚያስፈልጉትና የሚገቡት ስለሆነ እነዚህ በቀጣይ በቀሩት የሀገራችን ክፍሎች በተመረጡ ቦታዎች ላይ ግንባታው ተጠናክሮ የሚቀጥል ይሆናል። የኢትዮጵያ ፌዴራል ፖሊስ ተቋማዊ ሪፎርሙን ተከትሎ በምስራቁ የሀገራችን ክፍል ድሬዳዋ ከተማ ያስገነባው ዘመናዊ የምስራቅ ፈጥኖ ደራሽ ማዕከል የፖሊስ አገልግሎት ተደራሽነትን ለማረጋገጥ ለአካባቢውና አጎራባች ክልሎች ሰላምና ደህንነት አስተማማኝ ዋስትና የሚሰጥ መሆኑ ተነግሯል። እንደነዚህ አይነት ማዕከሎች በዚህ በምስራቅ ብቻ ሳይሆን በአራቱም የሀገራችን ማዕዘናት ላይ እንዲኖሩ በቀጣይ እንደምንሰራ ሆኖ ነገር ግን ይሄ ለሌሎች እንደ ትልቅ ሞዴል የሚያገለግል በተለይ ደግሞ የኢትዮጵያ ፌዴራል ፖሊስ ፕሮጀክቶችን በተለይ ከለውጥ በፊት ፕሮጀክቶች መጨረስ ችግር የነበረበት ተቋም ከለውጡ በኋላ አብዛኛው ፕሮጀክቶቻችን ትላልቅ ማዕከላት እንዲኖሩት ጠንካራና ዘመኑን የዋጀ ኢንፍራስትራክቸር እንዲኖረው በከፍተኛ አመራርን እንደዚሁ ደግሞ በቅርበት የሚያስፈልገንን ሁሉ እየተከታተሉ በማገዝ በጀትን አግኝተን እንደዚህ አይነት ማዕከላት እንዲገነቡ አቅጣጫ መመሪያ በመስጠት ከጎናችን ሁሌም የፖሊስን ለውጥ በቅርበት እያገዙና እየተከታተሉ እየመሩ ያሉት ክቡር ጠቅላይ ሚኒስትራችን ራሴና በመላው የኢትዮጵያ ፌዴራል ፖሊስን ላቅ ያለ ምስጋናዬን ማቅረብ ፈልጋለሁ። በፊት የነበሩ የፕሮጀክት መጓተት ያለማጠናቀቅና ማነቆች ሙሉ በሙሉ መቀረፋቸውን በተግባር የሚያስመሰክር ሲሆን ዋና መምሪያችን ራሱን በእውቀትና በምህንድስና አቅም አሳድጎ ለሰራዊታችን ሁለንተናዊ ግዳጅ ስኬት አስተማማኝ የጀርባ አጥንት እየሆነ በመምጣቱ ሌላኛው ያው ማረጋገጫ ትልቅ ምርታ ነው። ማዕከሉ የጸጥታ ስጋቶችን በፍጥነት ከመቀልበስና ለሕዝብ ጥያቄዎች ፈጣን ምላሽ ከመስጠት ባሻገር የወንጀል ምርመራ ኃይልን ከፈጥኖ ደራሽ የፖሊስ ኃይል ጋር በማስተሳሰር ወንጀልን አስቀድሞ ለመከላከልና በአጭር ጊዜ ውስጥ መርምሮ ለሕግ ለማቅረብ ያስችላል። በምስራቅ ኢትዮጵያ ያለውን የሰላምና የደህንነት ማስከበር አቅም ለማጠናከር ታስቦ የተገነባ ሲሆን ከወንጀል መከላከል ባሻገር ለወንጀል ምርመራ እንዲሁም በአጠቃላይ ለሰራዊታችን የስራ ስምሪትና የተልዕኮ አፈጻጸም ስኬት ከፍተኛ ፋይዳ ይኖረዋል። ለፌዴራል ፈጥኖ ደራሽ ብቻ ሳይሆን ለፌዴራል ወንጀል ምርመራም ጭምር በቀጠናው ከሚሰሩት ውስብስብ ወንጀሎችን መርምሮ ውጤት ላይ ለማድረስ ወደ ሕግ ከማቅረብ አንጻር በጣም ጠቃሚ ነው። የበለጠ ለስራችንም ያበረታታናል፣ ለሰራዊታችንም
ጥሩ ተደራሽ እንሆናለን ብዬ ነው የማስበው። የምስራቁ የሀገራችን አካባቢ ሰፊ የድንበር መስመሮች፣ የንግድና የኮሪደር መተላለፊያዎች የሚገኙበት እንደመሆኑ የምስራቅ ፈጥኖ ደራሽ ማዕከል መገንባቱ በአካባቢው የሚስተዋሉ ወንጀሎችን ለመግታት ከፍተኛ አስተዋጽኦ ያበረክታል። የሀገሪቱ የጀርባ አጥንት የሆነው ከባድ መኪኖች ከጅቡቲ ወደዚህ የሚመላለሱበት ቀጠናም እንደመሆኑ መጠን ቦታው በስትራቴጂክ ቦታ ተለይቶ የተገነባ መሆኑን በዚሁ አጋጣሚ እየገለጽ ከዛ በተረፈ ደግሞ ማህበረሰባችን ለአስተዳደራችን ያለው ፖሊስና ሌሎችንም እገዛ ከማድረግ እኛ በሰላም ስራችንን ሰርተን እንድንወጣ ሌት ተቀን ምንም አይነት ጥቃትና ችግር እንዳይደርስብን ከፈጣሪ በታች ጥላ ሆኖ የሚያገለግሉም ስለሆነ ከየትኛውም ጊዜ በላይ ክብርና ምስጋና ይገባቸዋል ለማለት እፈልጋለሁ። ከሌሎች የጸጥታና ደህንነት ተቋማት ጋር በተቀናጀ መልኩ በጋራ የጸጥታ ስራን ለመስራትና ለመምራት አዲስ አቅም ይፈጥራል። የሰራዊቱ የስራ አካባቢ ከማመቻቸት አንጻር እዚህ ጋር ሆኖ ለሚሰጠው ግዳጅ ፈጣን ምላሽ ለመስጠት ያስችል ዘንድ በጣም ሴንተር ቦታ ነው። በጣም ስትራቴጂክ ቦታ ነው። እንደሚታወቀው ድሬዳዋ ትልቅ የንግድ ቀጠና ስለሆነ በዚህ ዙሪያ ላይ የኛ ቀላል የሚባል የሰራዊት ኃይል አለ። እስከ ጎዴ ላይ ቀብር ዳር ድረስ ቶጎ ወጫሌ ድረስ በዚህ እንደገና በጅቡቲ መስመር ላይ እነዚህን ቀጠና ላይ የሚሸፍሩ ከዚህ ከድሬዳዋ እየተወረወረ ነው። ለዚህ ቤዙ ደግሞ እዚህ ጋር መኖር ግድ ስለሚል ይህንን አስቦ ነው ተቋሙ ለዚህ ሰላምና ደህንነት ትልቅ ዋጋ ይኖራል ብዬ እኔም እንደ ባለሙያ እንደ አመራር የተደረገውና የተፈጠረው መልካም አጋጣሚ ጥሩ ብዬ ወስዳለሁ። አዲሱ ማዕከል ለፌደራል ፖሊስ ብቻ ሳይሆን ለድሬዳዋ ፖሊስም የሚገለገልበት ነው ብዬ ነው የማስበው። በጋራ የተሰራ ተቋም ነው። እንግዲህ ይሄ ተቋም ከአገልግሎት መስጫ ባሻገር ደግሞ የከተማ ውበትም ጭምር ነው ብዬ ነው የማስበው። እጅግ በጣም ውብ ማራኪ፣ ለአገልግሎት ምቹ የሆነ ተቋም ነው የተገነባው። በዚህ ግንባታ ውስጥ እንግዲህ የድሬዳዋ ፖሊስም ራሱን የቻለ አስተዋጽኦ አድርጓል። የሚያስፈልጉ ግብዓቶችን ማቅረብ በየጊዜው በተለይ ኮሚሽነራችን በየጊዜው ሄዶ በመጎብኘት ሀሳብ በመስጠት እንደ ራስ በመከታተልም ጭምር ውጤታማ እንዲሆን የማድረግ ስራዎች ሰርተዋል። ውሃ፣ የተለያዩ ችግሮች ደግሞ ሲያጋጥሙት የእኛ እሳት አደጋን በመላክ ምንም ችግር ያለምንም እንቅፋትና ችግር ግንባታው እንዲጠናቀቅ የማድረግ ስራ ሰርቷል። ከጅቡቲ መውጫ መስመር ጋር የተያያዙ የባቡርና የጭነት ተሽከርካሪዎች መተላለፊያ ኮሪደሮች እንዲሁም የኢንዱስትሪ ፓርኮች በአስተማማኝ ሁኔታ እንዲጠበቁ ያስችላል። አጠቃላይ በቀጠናው ካሉት ክልሎች ለምሳሌ ሶማሌ ክልል አለ፣ የሐረሪ፣ የምስራቅ ሐረርጌ፣ የምዕራብ ሐረርጌ፣ የድሬዳዋ አስተዳደር እነዚህ በማዕከል እዚህ መገንባቱ ሰራዊታችንም በያለበት ቀጠና ማዕከልን ከመሆኑ በፊት ከነበረው የበለጠ ጠቀሜታ አለው የሚል አስተያየት ነው ያለኝ። የመኝታ ክፍሎች፣ ቢሮዎችና የስብሰባ አዳራሾች፣ የተሽከርካሪ ማቆሚያ እንዲሁም የእንግዳ ማረፊያና ክሊኒክ የተሟሉለት ይህ የምስራቅ ፈጥኖ ደራሽ ማዕከል ግንባታ ወቅቱ የሚጠይቀውን ዘመናዊ የስነ ህንፃ ጥበብ የተከተለ በመሆኑ የፖሊስ አመራርና አባላትን የግዳጅ አፈጻጸም ብቃት በከፍተኛ ደረጃ እንደሚያሳድግ ተገልጿል። ሰራዊታችን ደክሞ ማረፍ የሚችልበት ካምፖች እና ስራዎቹን አቅዶ መምራት የሚችልባቸውን ኤሪያዎች ማግኘት ብዙም የተለመደ አይደለም። አሁን ግን ጥሩ ነገር ሲታይ የፖሊስ እንደሆነ ትላልቅ ካምፖች፣ ትላልቅ ህንፃዎች፣ ዘመኑን የሚመጥኑ ኢንፍራስትራክቸሮች ሲታዩ የፖሊስ እንደሆኑ ይሄ አንዱ ማረጋገጫ ነው። ሰፊና ደረጃቸውን የጠበቁ የሴቶችና የወንዶች ዶርሚተሪዎች፣ የአባላትን የጤና እክሎች በቅርበት ለመቅረፍ የሚያስችል የክሊኒክ ህንፃ፣ የእንግዳ ማረፊያ እንዲሁም ደህንነቱ የተጠበቀ ለተሽከርካሪና ለወታደራዊ ምቹ የሆነ የባለ ብዙ አገልግሎት ማዕከል የግንባታ ስራ በጥራትና በተያዘለት ጊዜ መጠናቀቁን ስገልጽ በታላቅ ደስታና ኩራት ነው። የተቋሙ ማናጅመንት በዚህ አቅጣጫ ለስራ ጉዳይ በሚመጡበት ጊዜ የሚሰበሰቡበት ሲንዲኬት ሩም ያለው የራሱ የሆነ ኦፊስ ሙሉ ፈርኒቸርን ያሟላንበት አለ። ትልልቅ ስቶሮች ያሉበት፣ ጂም ያለበት፣ የመኪና ፓርኪንግ ከ300 በላይ መኪናዎችን ማቆም የሚቻልበት አንደርግራውንድ
ፓርኪንጎች ያሉበት በጣም ደረጃውን የጠበቀው ኦፊሶች ናቸው የተዘጋጁት፣ አዳራሾች ናቸው የተዘጋጁት። እያንዳንዱ አምፊቲያትር አለ። ለዚህ ሁሉ ለዚህ ለሰራዊቱ የሚመጥን ጂም ትልቅ አዳራሽ የተሰራበት፣ ለምርመራ ደግሞ ከምርመራ ስራ አንጻር የሚመች ቢሮዎችና የተለያዩ ተጠርጣሪዎች በሚወጡበት ጊዜ ጊዜያዊ ማቆያው ኢንክሉድ ያደረገበት አጠቃላይ ፋሲሊቴሽን የተሟላበት ደረጃን የጠበቀው ስራው ላይ የተሰራው ለማለት እችላለሁ። የኢትዮጵያ ፌዴራል ፖሊስ ሎጂስቲክስ ዋና መምሪያ የተቀናጀ የክትትል ስርዓት በመዘርጋት አዲሱ የምስራቅ ፈጥኖ ደራሽ ማዕከል ከዚህ ቀደም ባልተለመደ መልኩ በከፍተኛ ጥራት ደረጃውን ጠብቆ እንዲገነባና በአጭር ጊዜ ውስጥ ለአገልግሎት እንዲበቃ የድርሻውን ተወጥቷል። ሎጂስቲክስ ዋና መምሪያ ረዳት ኮሚሽነር ሼቱ ፊጣ ኃላፊነት ወስደው ተመላልሰው እንደነዚህ አይነት ፕሮጀክቶች ከግብ እንዲደርሱ የበኩላቸውን ጭምር በመወጣት እሳቸውና የእሳቸው በየደረጃው ያሉ ይህ ጉዳይ የሚመለከታቸው በተለይም የኮንስትራክሽን መምሪያ ኃላፊዎችና ባለሙያዎች ለራሳቸውም ልምድ እየወሰዱ እንደገና ደግሞ ፕሮጀክቶቹ በዚህ ልክ እንዲጠናቀቁ ተቀናይተን በመስራታችን የተገኘ ውጤት ስለሆነ ሁሉንም እንድታመሰግኑልኝ በአክብሮት ጠይቃለሁ። ማዕከሉ ዘመናዊነትን ከጥራትና ከሰው ኃይል ብቃት ጋር ያቀናጀ ሲሆን ለአካባቢው ሕብረተሰብ የደህንነት ዋስትና፣ ለፖሊስ ሰራዊቱ ደግሞ የሙያ ክብርና የላቀ የብቃት መገለጫ ሆኖ ያገለግላል። ሰራዊታችን ቁጥሩ ትልቅ ነው፣ አደረጃጀቱ ሰፊ ነው። አሁን ላይ ለሀገር የዋለ ያለው ውለታ ሕይወት መስዋዕትነት ጭምር የተከፈለ የሀገርን ሰላምና ደህንነት የሀገርን ልማት ለማረጋገጥ ትላልቅ ስራ እየሰራ ነው ያለው። ስለዚህ ለዚህ ትልቅ ተቋም ትልቅ ኢንፍራስትራክቸር ያስፈልገዋል። ይህንን በቀጣይ እነዚህ እንደ ጥሩ መነሻ ወስደን እንደ ሀገር የሚያስፈልጉንን ተቋማት የምናስፋፋ ይሆናል። በቀጣይም ደግሞ አስተዳደሩ አስፈላጊው ነገር እናንተ ጎን መሆኑን በዚሁ አጋጣሚ ላረጋግጥላችሁ ፈልጋለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄ ለእኛም ትልቅ ደስታና ትልቅ ስኬት ነው ብለን የምናስበው። ለስራችን ስኬታማነት ለቀጣይ የቀጠናው ስፋትና የሰራዊታችንን ጥያቄ የህዝባችን ጥያቄ ከመመለስ አንጻር ጥሩ አቅም ይሆንልናል ብዬ ነው የማስበው። ጽዳቱንም ጠብቃችሁ ህንፃውንም ጠብቃችሁ የግቢውንም ግሪነሪ ጠብቃችሁ እንደዚሁ ሰዎች ሲመጡ ደስ እያላቸው የሚጎበኙበት እንግዳዎች እንግዳ ማረፊያ ላይ መጥተው የሚያርፉበት እና የሚጎበኝ እንደውም እንደ ሞዴል የሚታይ ተቋም እንዲሆን ለእናንተ እዚሁ ለካምፑ ለሚጠቀሙ በየደረጃው ላላችሁ የሰራዊታችን አባላት ካድራ ጭምር ትልቅ ማሳሰቢያ መስጠት ፈልጋለሁ። እኛም እንደ አመራር ብዙ ስራ ይጠበቅብናል። ሰራዊታችንን በዛው ልክ እንደ አይኑ ብሌን መጠበቅ እንዳለበት ጭምር ነው መግለጽ የምችለው።